አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የጀና ደም ተከታታዮች እንዴት ናችሁ? ደህና ናችሁ ሆይ? ይኸው መቼም ትጠፋና ብቅ ትላለች። ወይ አታጠብቅ ወይ አትተው። ጉድ ያላት ሴትዮ። እኔ መቼም ሰሞኑን ሰምቻት አላውቅም። ተሰጅለሽ ታውቂያለሽ? መቼ ከመጣሽ ኢትዮጵያ ሆና ነበረ ትንሽ ጊራራን ያሳየች። ጊራና ማን ነው ይሊና በቁርቁር መኪና ጊራና ሀራ ላይ ተጭነሽ ነው መሰል በዲያይና ነው መሰል ይሄድሽ አይደል? እኔ እንደዛ ነው ያየሁት። መቼም እንደዛ ነው ያየሽው እንጂ ደህና ናችሁ? አማን ናችሁ? ኑሮ፣ ሰላም፣ ጤና? በጣም ናፍቃችሁናል። ተጠፋፋን። እኛም በናፍቆት ብዛት ወፍረናል። ይኸውላችሁ ወፍረሻል። ለምን ማሻአላ አራና ምን አልወፍር ተጎልቼ እኔ ቀንሻለሁ። አንቺ እስኪ ቆይ ወዲህ ኋላ ያለው መቼም አይቀነስም። መቀመጫ ወዲህ ውጭ አይታችኋታል። ሽንቅጤ እኮ ነው የምመስለው። እስኪ ነይ ቶሎ ወደዚህ። ወላሂ ፋጢማ ኑሩ መሰልሽኝ። እንዴት አለናችሁ? እንዲሁ የምታምር ግምሽርሽር ያለኝ በተደጋጋሚ የእነ ሶፊያ ኩሌው እናት እህዬሽ እና ጀናዋ እንደው ግን ለመሆኑ እሺ፣ ቆይ አንድ ጥያቄ ልጠይቅሽ። እንዲሁ አንቺ ነይ በምልሽ ሰዓት አትመጭም? አሁን እስኪ ቆይ ከምሽቱ 6 ሰዓት ምን አመጣሽ? እንደው ከምሽቱ 6 ሰዓት የመጣሁት ዙሮ ስራውን ታውቂዋለሽ። 5 ሰዓት ነው ሀዛ። እኔ ድሮ የማውቀው ስራውን በ4 ሰዓት ስትወጪ በ4 ሰዓት አይደለም። አሁን ተቀይራለች። ሴት ቤት ደርሼ ካመጣሁ ወዲህ ሰው አለ ማለት ነው። ሱቀል ኩድራ ሰው አያባራም። ሰው ፈልግ ያገኛለሁ በዚህ ብትይ ሱቀል ኩድራ ነው የምታገኘው። ወላሂ ቤቱንም ቀኑንም ነው የሚሰራው ማለት ነው። የሚሰራው ባይሆንም ሀዛው ኩዳሩ ስለሆነ ሰው አይጠፋም። እና ደግሞ 6 ሰዓት አይደለም እኮ የመጣሁት 5 ከምናምን ሀዛ ወጣሁኝ። 5 ማሻአላህ ተባረከላ ማሻአላህ። ስጠሪ ደግሞ ያልመጣሁት የዛን ሰዓት አልተመቸኝም። አይመቸኝም ይባላል። እና ደግሞ ስትመጪ ድውል ብታደርግልኝ ባልኖርስ ወይ ተጀርሽ መድረሳለሁ ነው ዑመር። እችን ተማምነሽ ነው ማለት ነው። አልከፍተይት ያለሽ እንግዲህ እስከረሜላ በይ ከረሜላ ይሄ እኔ እንትን ሲጣፍጥ ናዕናዕ ቀምሼው አላውቅም ነበር። እንዴት ነሽ አለ አለሁ አልሐምዱሊላህ። እንዴት ይዘሽ እንደው ከመጣን ቁጭ ብለን ሳናወራ ኢትዮጵያ እንዴት ነው? ራብ ነው? ራብ የለም ወላሂ አናወራም ነው። ወላሂ ሀገሩ ቆንጆ ነው የሚሉኝ ስደውልላቸው፣ ግን እናንተ አትምጡ ይሉናል። ለኛ አይሆንም። ዙሮ ግን እንደ ኑሮ ትኖሪያለሽ። ገበያው ነው እንጂ የሚሰፈሰው ቤቱ ጥጋብ ነው። ወላሂ ማሻአላ ተባረከላ። ቤቱ ወላሂ ጥጋብ ነው። አንድ 50 ታሳ ምናምን ካስፈጨሽ ለእርሻ የሚሆን እርሻ ያለው ሰው መሬት የሚዘምር ያለው ሰው ብሩ ረክሶ አገሩ እና በናፍቆታችን በትዝታችን ተገናኘን። ኢንሻአላህ ለሚቀጥለው ቆንጆ ወሬዎች እያያዝን እንመጣል። በሰላም አላህ ያገናኘን። እሺ ቤተሰብ ሰላም ናችሁ? እንደምናችሁ? እኛ ደህና ነን አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ ወደ ኡሙ ዑመር ቤት ጎራ ብያለሁ። በድንገት መጥቼባት እየተቆጣኝ ነው። በቃ አሁን ትንሽ ያናገራችሁ ተቆጣ ወደ መጥፈ ገባኝ። በነገራችን ላይ በተደጋጋሚ ነይ ቶሎ ብላ ሁለቴ ሁላ ጠርታኝ ነበር ማለት ነው። እኔ ደግሞ ለመምጣት አልተመቸኝም። ዙሮ ስራዬ እኔ በጣም ትንሽ ከበድ ያለ ነው። በጧት ነው መሄዴው። ማታ ደግሞ አንዳንድ አመሻለሁ ተወሰደው ስል ለዛም ስለነበረ እኔ አልተመቸኝም ነበር። እኔ ደግሞ ዛሬ ደግሞ እንግዳ ነገም ሴትዮ አትመጣም። ያው በጣም ስንጠውል ስንራራቅ አልደወልኩላትም ነበረ።
ያው እንዲያነራራቅ ብዬ ሲጠውል መጣሁ ዛሬ በድንገት መጥቼባት ያው ደስ አላላትም ቪዲዮ ራሱ ለመግባት እና ይሄን ይመስላል ቪዲዮአችን። ላይክ ሰብስክራይብ እያረጋችሁ ቪዲዮውን እዩት። እንዴት ነው ኢትዮጵያ ነግራችኋለሁ። እንግዲህ ደስ አይልም እሱ ደስ ይላል። ማሻአላ አገሩ ሰላም ሆኖ ተስተካከለ። በጣም ደስ ይላል። አላህ ሀገራችንን ሰላም ያርግ። ሰላሙን ብቻ አላህ ይስጠው እንጂ ሌላው ነገሩ ችግር የለም። ታኛለሽ ላላይሽ ተፈጠርሽ ተቆጥተሽ ላላይሽ ተፈጠርሽ። አዎ እና ይሄን ማማየት ላይሽ አይደለም የመጣሽ አንቺም ልታይኝ እኔም ላይሽ አንቺም ልታይኝ እኔም ላይሽ ነው አይደል?